ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ውፍረት መቀነስ የምንፈልግ ሰዎች በሳምንት ውስጥ ምን ያክል ኪሎ ግራም መቀነስ አለብን የሚለው ነው። የጤና ባለሙያዎች እንደሚነግሩን በሳምንት ውስጥ ከግማሽ ኪሎ እስከ 1 ኪሎ ድረስ ብቻ ነው መቀነስ ያለብን። በሳምንት ውስጥ ከ1 ኪሎ ግራም በላይ የምንቀንስ ከሆነ የራሱ የሆኑ የጤና ችግሮች ይዞብን ይመጣል። የመጀመሪያው ሰውነታችን ስብን ከማቃጠል ይልቅ ጡንቻዎቻችንን ማቃጠል ይጀምራል። ያ ደግሞ አደጋ ውስጥ ይከተናል። በሁለተኛ ደረጃ ሰውነታችን ሜታቦሊዝማችንን በጣም ዝቅ ማድረግ ይጀምራል። በሶስተኛ ደረጃ ሰውነታችን ሆርሞኖቻችንን ሬጉሌት ማድረግ ይቸገራል። ስለዚህ አንባላንስድ የሆኑ ሆርሞኖች ይኖሩናል ማለት ነው። ያ ደግሞ የራሱ የሆነ የጤና ችግሮችን ይዞብን ይመጣል። በመጨረሻም በሳምንት ከ1 ኪሎ ግራም በላይ የሰውነታችንን ክብደት የምንቀንስ ከሆነ ያንን የቀነስነውን የውፍረት መጠን ወይም የስብ መጠን ሰውነታችን መልሶ የማግኘት ቻንሱ በጣም ከፍ ያለ ይሆናል። ስለዚህ ጤናማ የሆነ የውፍረት መቀነስ የምትፈልጉ ከሆነ በሳምንት ከ1 ኪሎ ግራም በላይ ላለመቀነስ ጥረት አድርጉ።